ዛሬ ከኔ ጋር የማይታየውን ማየት የሚል እናያለን። መነሻ ክፍላችን የሚሆነው ዕብራውያን መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ ዕብራውያን መጽሐፍ ምዕራፍ 11 ከቁጥር 1 እንደዚህ ይነበባል። እምነት ተስፋ ስለምናረገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና። መነሻ ጥቅሳችን ይሄ ነው። ስለ ዕብራውያን መጽሐፍ ግን አንድ ነገር ልበላችሁ። የዕብራውያን መጽሐፍ ከ70 ዓመተ ምህረት በፊት እንደተጻፈ ብዙ የመጽሐፍ ቅዱስ አስተማሪዎች ያምናሉ። ምክንያቱም የቤተ መቅደሱ መፍረስ ከ70 ዓመት በኋላ ስለተካሄደ በመጽሐፉ ውስጥ የቤተ መቅደሱ መፍረስ ስላልተጠቀሰው ከዛ በፊት ነው ይላሉ። የመጽሐፉ ጸሐፊ ደግሞ በጣም ብዙ ቴዎሎጂያን እስካሁኗ ድረስ እስከ 21ኛው ክፍለ ዘመን ድረስ ያልተስማሙበት እንትና ነው የጻፈው እንትና ነው የጻፈው የሚል መላምት ይሰጣሉ። አንዳንዶች ሐዋርያው ቅዱስ ጳውሎስ ነው የጻፈው ይላሉ። አንዳንዶች ደግሞ ሉቃስ ነው የጻፈው ይላሉ። አንዳንዶች ደግሞ ስልዋኖስ ወይም ደግሞ ሲላስ ነው የጻፈው ይላሉ። በጣም ብዙዎች እንደውም በቅርብ ከተነሱ ቴዎሎጂያን መካከል ደግሞ እንደውም የዕብራውያን መጽሐፍ የጻፈችው ድንግል ማርያም ነች የሚሉም ቴዎሎጂያን ተነስተዋል። መብታቸው ነው። እኔ ግን አንድ የቤተ ክርስቲያን አባት ከተናገረው ከሱ ንግግር ጋር እስማማለሁ። ይኸውም የቤተ ክርስቲያን አባት ምን አለ? የዕብራውያን መጽሐፍ እግዚአብሔር ቃል ነው፣ ማን እንደጻፈው የሚያውቀውም ራሱ እግዚአብሔር ነው ብሏል። አሁን ማን ይጻፈው ማን አይጻፈው ላናቅ እንችላለን፣ ግን የዕብራውያን መጽሐፍ የእግዚአብሔር ቃል እንደሆነ ግን እናውቃለን። እሺ፣ የዕብራውያን መጽሐፍ ለተደራሲያኑ አንድ ሊያደርሰው የፈለገ ጉዳይ አለ። እነዚህ ዕብራውያን ናቸው፣ ቀድሞ ክርስቲያን የነበሩ ኋላ ግን በልዩ ልዩ ስደት ወደ ኋላ በማፈግፈግ ላይ ለነበሩ ዕብራውያን ክርስቲያኖች የዕብራውያን ጸሐፊ መልእክትን ያስተላልፍላቸዋል። ለምን? አይተውት ከተቀበሉት ብርሃን ወደ ኋላ እንዳይመለሱ፣ ወደ ሕግ እንዳይመለሱ፣ ወደ መገረዝ እንዳይመለሱ፣ ወደ ባርነት እንዳይመለሱ ኢየሱስን ከመላእክት ጋር እያነጻጸረ፣ ኢየሱስን ከሙሴ ጋር እያነጻጸረ፣ አዲሱ ኪዳን ከብሉይ ኪዳን ጋር እያነጻጸረ የኢየሱስ ክርስቶስ በላጭነትን በግልጽ ያሳያቸዋል። በዚህም ልዩ ልዩ የኪዳናት አገልግሎትና ልዩ ልዩ የኪዳኑ አገልጋዮችን እያነሳ የኢየሱስ ክርስቶስ በላጭነትን እንደውም አምጥቶ ከመላእክት እንኳን እንደሚበልጥ ምዕራፍ 1 ላይ ስታነቡ አይደለ? እንደውም እግዚአብሔር አብ ስለ ልጁ የመሰከረው ምስክርነት ከመዝሙረኛው ዳዊት እያመጣ የሚናገርበት በጣም ድንቅ ነገር ክርስቶሳዊ ትምህርት የያዘ መጽሐፍ ነው የዕብራውያን መጽሐፍ። እና የዕብራውያን መጽሐፍ በጣም ብዙ ኮምፓሪዥኖች አንስቶ አሁን እኔና እናንተ ያነሳነው ክፍል ላይ ይደርሳል። ዕብራውያን 11 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና። በዚህ ክፍል ላይ የዕብራውያን መጽሐፍ ጸሐፊ ብዙ የእምነት አባቶችን ያነሳል። ግን ከነዛ ውስጥኛ ሶስቱን እንመልከት። አብርሃም፣ ሙሴንና ኖህን። አንደኛ አብርሃም ብላችሁ ጻፉልኝ። አብርሃም ዕብራውያን መጽሐፍ ምዕራፍ 11 ቁጥር 8 እና ዘፍጥረት መጽሐፍ ምዕራፍ 12 ቁጥር 7ን እያወዳደራችሁ ማንበብ ትችላላችሁ። ዕብራውያን መጽሐፍ ምዕራፍ 11 ቁጥር 8 እና ዘፍጥረት መጽሐፍ ምዕራፍ 12 ቁጥር 7ን እያወዳደራችሁ ማንበብ ትችላላችሁ። ዕብራውያን 11:8ን እኔ ላንብብላችሁ። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱት ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበርና ተስፋ የሰጠ የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ስለ አብርሃም በሁለት አይነት መንገድ አሳያችኋለሁ። ስለ አብርሃም አንድ ታሪክ ላሳያችሁ። ዘፍጥረት 13 ላይ ከወንድሙ ልጅ ከሎጥ ጋር አንድ ክርክር አድርጓል። ክፍሉን ሂዱና አንብቡት ጊዜ ስለማይበቃን። እንግዲህ እግዚአብሔር እነ አብርሃምና ሎጥ በጣም እየሰፉ እረኞቻቸው እርስ በርስ ሲጣሉ መንጋቸው እየበዛ ሲመጣ እርስ በርስ እንዳይጣሉ አብርሃም አንድ ሐሳብ አመጣ። የወንድሜ ልጅ ሎጥ ሆይ፣ ሎጥ ደግሞ ለአብርሃም አጎቱ ነው። ስለዚህ አብርሃም እንደዚህ አለው፣ አንተ ቀኙን ብትወስድ እኔ ግራውን፣ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁና ብሎ ሐሳብ አቀረበለት። ከዛ ሎጥም ከሚታየው ይልቅ የማይታየውን በማየት አልተባረከምና የሚታየውን በማየት ነው የሚታወቀው ሎጥ። ከዛ እንደዚህ አለ፣ ያኔ የምድር ገነት የምትመስለዋን ያቺን ምድር መረጣት።
ሰዶም የምትባል ምድር ስትታይ በጣም ታምራለች፣ ውብ ነች፣ አረንጓዴ የበዛባት፣ ፍራፍሬ የበዛባት፣ ፏፏቴ የበዛባት፣ በአሁኑ ዘመን በእኛ አባባል ፓርክ ትመስላለች። ብዙዎች ስልካቸውን ይዘው ሄደው ሊቀረጹባት የሚፈልጉት ቦታ፣ ሄደው የሚዝናኑበት ቦታ ይመስላል። ሲታይ ያምራል። ሎጥ ያቺን ምድር መረጠ እና አብርሃም ደግሞ ሄደ ወደ ቤተል። ቤተል ስሟ ያምራል፣ እግዚአብሔር አለባት፣ ግን ምድረ በዳ ናት፣ ፍሬ የለባትም። በጣም ይገርመኛል። ሎጥ የመረጣት ያቺ ምድር የሰዶም ምድር ሰዎቹ አመፀኛ ናቸው ይላል መጽሐፍ ሲናገር ዘፍጥረት 13 ላይ። ሎጥ የመረጣት ምድር ፍራፍሬ ያለባት ልክ ነው፣ እግዚአብሔር ግን የለባትም። ሎጥ የመረጣት ምድር ልምላሜ አለባት፣ ግን እግዚአብሔር የለባትም። ስትታይ ታምራለች፣ ግን ዘላለማዊ አይደለችም። በዛ የሚኖሩ ሰዎች መጨረሻቸው ጥፋት ነው፣ መጨረሻቸው ሞት ነው። አብርሃም ግን የወረሳት ያቺ ቤተል የምትባለው ምድር ምንም እንኳ ፍራፍሬ ባይኖርባት፣ ስትታይ ባታምርም፣ ስትታይ ለካሜራ እንኳን የምትጋበዝ ምድር ባትሆንም እግዚአብሔር አለባት፣ መጨረሻዋ ያማረ ነው። በጣም ብዙ ጊዜ እቺ ምድር ስንመርጣት ብልጭልጭ የሆነውን ታሳየናለች እንድንመርጠው፣ የማይታየውን እግዚአብሔር እንድንረሳ። በዛም ብዙ የሚታዩ ጉዳዮች መጥተው የማይታየውን እግዚአብሔር ያስረሱናል። ስንመርጥ እግዚአብሔር አለበት ወይ ሳይሆን ፍራፍሬ አለበት ወይ፣ ፎሎወር አለበት ወይ፣ እንደውም በእኛ በወጣቶች ቋንቋ በጣም ብዙ ሰብስክራይብ ያስገኛል፣ ብዙ ገንዘብ ያስገኛል፣ ብዙ ዝና ያስገኛል እንጂ እግዚአብሔር አለበት ወይ አንልም። ሰዶም ምንም ልምላሜ ብትሆን፣ ምንም ሲያያት የምታምር ብትሆን ከመጥፋት ግን አላዳናትም። መጽሐፍ ሲናገር እንደዚህ አለ፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? አይገርምም? የያዝነው ሀብት ዝና፣ የያዝነው በጣም ያካበትነው ብዙ ጉዳይ ከሞት የማያስመልጥ ከሆነ፣ እግዚአብሔር የሌለበት ከሆነ ምን ያደርግልናል? እግዚአብሔር ይቅደም፣ እግዚአብሔር ይቅደም። እስኪ አንድ ሰው እግዚአብሔር ይቅደም ይበል። ዛሬ ሹምሽር ነው የምናደርገው በትዳራችን፣ በወጣትነታችን፣ በአገልግሎታችን። እናቶች በእናትነታችሁ ላይ ሹምሽር እናደርጋለን። የቀደሙ ነገሮች እየሻርን እግዚአብሔር ይቅደም እንላለን። አንደኛ የያዙብን ጉዳዮች ዛሬ እየሻርን እግዚአብሔርን እንሾማለን። እሱ ብቻ አይደለም። አብርሃም ይገርመኛል፣ ባዮሎጂ በማይፈቅድለት ዘመን ያገኘውን ያ ውድ ልጁን ይስሐቅ እግዚአብሔር የገባለት ቃል ኪዳን ነው። ይስሐቅ ለአብርሃም ሳቁ ነው። ይስሐቅ ለአብርሃም የብዙ ዓመት መልሱ ነው። ይስሐቅ ለአብርሃም የእግዚአብሔር ውድ ስጦታው ነው። በጣም ይገርመኛል። በይስሐቅ መወለድ፣ በይስሐቅ መገኘት የደስታ ፕሮግራም ላይ፣ የምስጋና ፕሮግራም ላይ ባለበት እግዚአብሔር እንደዚህ አለው፣ ልጅን ሰዋልኝ አለው። ልጅን ሰዋልኝ። እንዴ ዛሬ ሰጪው እግዚአብሔር ምን ነካው? የሰጠኝን ስጦታ እንዴት መልሰ ስጠኝ ይለኛል? ምን ነካው? እኔ ነግሬያቸዋለሁ አይደል? በጣም ምሳሳላቸው ወዳቸው 2 ልጆች አሉኝ። ናታን ይባላል የመጀመሪያው ልጄ። እግዚአብሔር ተነስቶ ያው ምን በወጣትነቴ ነው የወለድኩት፣ በሽምግልና አይደለም። የትኛውም ወጣት እንደሚወልድ ነው የወለድኩት። መጥቶ እግዚአብሔር ሰዋልኝ ቢለኝ እግዚአብሔር እንደሆነ ራሱ አውቄ ወደ 4 አቅጣጫ እየተቃወምኩ ነው የምጸልየው። በኢየሱስም በልጄ ላይ የተነሳ ልጄን ሊነጥቅ የተነሳ መንፈስ በኢየሱስም የፈረሰ ይሁን። ለምን ስጦታው ከሰጪው ሲበልጥባችሁ እንደዚህ አይነት ነገር ውስጥ ትገባላችሁ? አብርሃም ግን ይሄ ስጦታው ይስሐቅ ከሰጪው ከእግዚአብሔር አይበልጥበትም። ሰጪው እግዚአብሔር መልሰ ስጠኝ ያለው ቀን አላቅማማም። አዎ ልክ ነው። ይስሐቅ ሳቄ ነው። ይስሐቅ ውዴ ነው። ይስሐቅ ያንተ ስጦታ ነው። ግን ምንም ያህል እንደዚህ ቢሆን ከሰጪው ካንተ አይበልጥምና መልሼ እሰጥሃለሁ አለው። ዛሬ በጣም ብዙ ይስሐቆች አሉን። እኔና እናንተ ወጣትነታችን ይስሐቃችን ነው። ትዳራችን ይስሐቃችን ነው። ልጆቻችን ይስሐቆቻችን ናቸው። ዝናችን፣ ቤተሰባችን፣ በጣም ብዙ ይስሐቆች አሉን በህይወታችን ላይ እግዚአብሔር የሰጠን እግዚአብሔር የባረከን። ግን መልሳችሁ ስጡን ያለን ቀን፣ ለመስጠት ያቅማማን ቀን ስጦታዎቻችን ጣዖት ሆኖብናል። ሰጪውን አስረስተውናል። ዛሬ ግን እንወስናለን። እግዚአብሔር ሆይ ብዙ ስጦታ ሰጥተህናል፣ ስጦታችን ግን ካንተ አይበልጥም፣ መልሰን ለአንተ እንሰጥሃለን። አንድ ሰው ለምን አሜን አይልም? እንደዚህ ብሎ የዘመረ ይመስለኛል።
ሳይነጋ ሌሊቱ ሳትቀድመኝ ጀንበር መጥቻለሁ ፊት ሌሊት ላልከኝ ጉዳይ አንተን ባያይኔ ይሳቅን አይቼ ንቄዋለሁ ሳላንገራግር ንቄዋል። አይገርምም? ይስሐቅና እግዚአብሔር ፊት ለፊት ሚዛን ላይ ቢቀመጡ እንዴት ይወዳደራሉ? ስጦታዎቻችንና ሰጪው ሲወዳደሩ እንዴት እንኳን እኩል ሊስተካከሉ ይችላሉ? ከዛኛም እንደዚህ እንላለን። ሳይነጋ ሌሊቱ ሳትቀድመኝ ጀንበር መጥቻለሁ ፊት ሌሊት ላልከኝ ጉዳይ አንተን ባያይኔ ይስሐቅን አይቼ ንቄዋለሁ ሳላንገራግር ሰዎች ሳላማክር ሰጣል ይሁና ደስታዬ ለሱ ይሁና ይበሉኝ ባዶ የቀረ ይበሉኝ የተሞኝ ይሁና ደስታዬ ለሱ ይሁና ይስሐቄ ለሱ ይበሉኝ ባዶ የቀረ ይበሉኝ የተሞኝ ካረካ አንተ ደስ ካሰኘ ታሪኬ የሚሆን አንድ ሌሊት አይደ አንድ ቀን አይዋል እግዚአብሔር አንተን ካስደሰተ እንሰዋዋለን፣ አናቅማማም። ከጓደኛዬ ጋር አልማከርም፣ አጠገቤ ካለ ሰው ጋር አልማከርም። መልሼ እሰጥሃለሁ። ወጣትነቴን ነው እሰጥሃለሁ፣ ገንዘቤ ነው እሰጥሃለሁ። የኔ የሆነ ውድ ነገር ሁሉ ካንተ ነው የተቀበልኩት፣ መልሼ ለአንተ እሰጥሃለሁ የሚል እግዚአብሔር ክብር ያቀርባል። ሃሌሉያ! መልሼ እሰጥሃለሁ፣ አላቅማማም። ያንተ ነው፣ ያንተ ነው። ይስሐቅ ውድ ነው በአብርሃም ቤት። ይስሐቅ ታላቅ ስጦታ ነው። ውድ የሀገሬ ልጆች ተሳክቶላችሁ ትልልቅ ደረጃ ላይ ብትደርሱ አንድ ጊዜ እግዚአብሔር መጣና እንደዚህ ያለ ዘዳግም 6 ላይ አዲስ ትውልድ ነው የወጣው። ባህር ሲከፈል አላየም። በምድረ በዳ ያ ዱላ ወደ እባብ ሲቀየር የጠንቋዮቹን እባብ መልሶ ሲውጥ አላየም። አለቱ ሲመታ ውሃ ሲፈልቅ አላየም። አዲስ ትውልድ ነው የመጣው። ስለዚህ እንዳይረሱ ለልጆቻችሁ ንገሯቸው። ከግብጽ ምድር እንዴት እንዳስወጣዋችሁ፣ እንዴት እንደታደግኳችሁ፣ ከዛስ ያልማሳችሁት የተማሰ ያልቆፈራችሁት ደግሞም የተቆፈረ ያኔ ስትበሉ ስትጠጡ እግዚአብሔር እንዴት በታምራት በድንቅ ከግብጽ ምድር እንዴት እንዳስወጣችሁ አስቡ፣ አስታውሱ። እንዳትረሳ ተጠንቀቅ፣ እንዳትረሳ ተጠንቀቅ ይላቸዋል። ውድ የሀገሬ ልጆች እህትና ወንድሞቼ በጣም የምታገኙት እጃችሁ ላይ የሚገባ ውድ ነገር እግዚአብሔርን እንዳያስረሳችሁ ተጠንቀቁ። እግዚአብሔርን መርሳት ማለት እግዚአብሔር የለም ማለት አይደለም። አንዳንድ ሰው ይመስለዋል እግዚአብሔር የለም ኤቲስት መሆን ማለት አይደለም። እግዚአብሔርን መርሳት ማለት በልባችሁ ዙፋን ውስጥ ያነገሳችሁት ፊት ለፊት ላይ ያስቀመጣችሁት ቦታ ምንድነው? እስራኤላውያን የሆነ ጊዜ ኤቲስት እኮ ሆነው አይደለም። እግዚአብሔር አንድን ስጦታ ሰጣቸው። ከግብጽ ምድር ሲወጡ እግዚአብሔር ላይ አጉረመረሙ። እግዚአብሔር ለመጀመሪያ ጊዜ በኃይል የተቆጣበት ተቆጥቶ ነዳፊ እባብን ላከባቸው ይላል። ከዛስ ብዙዎች ሞቱ እና የእግዚአብሔር ሰው ነብይ ሙሴ እንደዚህ አለ፣ እግዚአብሔር ሆይ ይሄ ሕዝብ ከግብጽ ምድር አስወጥቶ ምድረ በዳ ላይ ፈጃቸው ይለዋል፣ እባክህ ሕዝብን ታደግ ሲለው እና በዘመናት ታይቶ የማይታወቅ መድኃኒት ነዳፊውን ገዳዩን እንደ መድኃኒት አድርጎ አመጣው። የናሱን እባብ ስቀልና የተሰቀለውን የናሱን እባብ ያዩ ሁሉ በሕይወት ይኖራሉ አለው። የእግዚአብሔር ሰው ሙሴ እንደዚያ እንደተባለው አደረገ። የሚገርመኝ እሱ አይደለም፣ ስለሱ ልነግራችሁ አይደለም። የናሱን እባብ አንተ ለብዙ 100 ዓመታት እግዚአብሔር ነው የሰጣቸው እና ያጥኑለታል። ተራራ ላይ አስቀምጠው ስጦታውን ከሰጪው በላይ አንግሰው እግዚአብሔርን ወደ ኋላ አድርገው ይሄ ስጦታውን የናሱን እባብ ያጥኑለታል። እና የሆነ ጊዜ እግዚአብሔር ነብዩን ባሪያውን ልኮ ሰባበረው፣ ነሁሽታን አለው። በጣም ብዙ ግን ከእግዚአብሔር የተቀበልናቸው እግዚአብሔርን ሁለተኛ ያደረጉብን አንደኛዎች
ዛሬ ሰባብረን ነሁሽታን እንላለን። ለምን አንድ ሰው አሜን አይለኝም? ነሁሽታን እንላለን ዛሬ ሰባብረን። ኢየሱስ ጌታ ነው። ሃሌሉያ። እንሂድ። ሁለተኛ ብዙ ምላችሁ ነበረኝ እዚህ ጋር ዕብራውያን መጽሐፍ ምዕራፍ 11 ቁጥር 23 እና ዘጸአት ምዕራፍ 1 እና እስከ 2 አንብቡ እያወዳደራችሁ። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብጽ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስበዋልና። ሃሌሉያ። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። የንጉሥ ቁጣ ሳይፈራ የግብጽን ሀገር የተወ በእምነት ነበር። የማይታየውን እንደሚታየው አድርጎ ጸንቷል። ሙሴ እንዴት እንደምወደው! ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። የማን የልጅ ልጅ? በጌታ በጣም ትንሽ ደቂቃ ነው ያለኝ፣ አብረን እንስበክ። የማን የልጅ ልጅ? ብራዘር፣ ፈርዖን ማለት የዜዶ የልጅ ልጅ እንዳትባል እምቢ ማለት እንደዛ አይደለም። እንደውም የኔ የልጅ ልጅ እንዳትባል እምቢ ማለት እንደ ጽድቅ ራሱ ሊቆጠርልኝ። የኔ የልጅ ልጅ መባል ብትጎዳ ነው ምንም። ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ፈርዖን ቤት አልጋው ወርቅ ነው። እሱ ብቻ አይደለም፣ የጥበቃው እንኳን መገልገያ እንኳን ቢሆን ወርቅ ነው። መጠጫው ወርቅ ነው። ፈርዖን ቤት መሰደድ የለም ማሳደድ እንጂ። ፈርዖን ቤት ረሃብ የለም። ፈርዖን ቤት ማርና ወተት ነው። ፈርዖን ቤት የንጉሥ ምግብ ነው ያለው። ፈርዖን ቤት መገዛት የለም መግዛት እንጂ። የሚገርማችሁ ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ምን ማለት ነው? ምክንያቱም የልጅ ልጅ ቀጥሎ ወደ ንግስና ነው የሚመጣው። ንጉሥ እንኳን ለመሆን እምቢ አለ። ለምን ስትለው ዕብራውያን ጸሐፊ የማይታየውን እንደሚታይ አድርጎ ቆጥሯልና ጸንቷልና። ፈርዖን ቤት ንግስና አለ፣ ንጉሱ እግዚአብሔር ግን የለም። ፈርዖን ቤት የሚበላ የሚጠጣ አለ፣ ረሃብ የለም፣ ግን እግዚአብሔርም የለም። ፈርዖን ቤት ማሳደድ ነው ያለው፣ መግዛት ነው ያለው። ሂድ ውጣ ስትለው ይወጣልሃል፣ ግባ ስትለው ይገባልሃል። እንደዚህ ማለት ይችላል ሙሴ፣ ግን እግዚአብሔር የለበትም። ከሚታየው ንግስና በኋላ ከሚታየው ምግብና መጠጥ በላይ የማይታየውን እግዚአብሔር አይቷልና እምቢ አለ። የሀገሬ ልጆች ደግሜ እላችኋለሁ፣ እግዚአብሔርን ማየት ይሁንላችሁ። አሜን በሉኝ። የማይታየውን ማየት ይሁንላችሁ። በኢየሱስም ስኬት ሲመጣ ኢየሱስን ማየት ይሁንላችሁ። ዝቅታ ሲመጣ ኢየሱስን ማየት ይሁንላችሁ። በሁሉ ነገር በከፍታ ቢሆን በዝቅታ ኢየሱስን ማየት ይሁንላችሁ። አንድ ጊዜ ዳዊት ከልጁ አቤሴሎም ስደት መጣበት። ሰውየው በዚህ በኩል ወዳጁ ያለው ጠላት ሆኖበታል። ከጠላት ሸሽቶ ወደ ወዳጅ አይደለም ወደ ሌላ ወደሚፈል ወንትድ ወደ ሆነበት ሀገር አልሄደም። ወደ ፍልስጤም ወደ አንኩስ ወደ ጌት ንጉስ አንኩስ ወደሚባለው ንጉስ ወደ ፍልስጤም ሸሽ። በፍልስጤም ወንትድ ነው በጎልያድ ምክንያት። በዚህ በኩል ደግሞ ወንድሙ አሳዶታል። በሞትና በሞት መካከል ሆኖ ምን እንደዘመረ ታውቃላችሁ? ላውጣላችሁ በጌታ መዝሙር 34 በዚህ ጊዜ በንጉሱ ፊት እና እንደዚህ ይላል መጽሐፍ ሲናገር እየተንፈራፈረ ልጋጉ በጺሙ ይወርድ ነበር ይላል። ፌንት ነቅሎ ማለት ነው። እሱ ብቻ አይደለም፣ ሰዎች ሲያዩት ፌንት ነቅሎ በጺሙ ላይ ምንድነው አረፋ እየደፈቀ ይመስላል። ሰውየው አይኑን ጨፍሮ መዝሙር 34 ነው የሚዘምረው። ምን ይላል? እንደዚህ ይላል፣ ባሳደደው በአቤሜሌክ ፊት መልኩን በለወጠ ጊዜ በሄደም ጊዜ ዳዊት መዝሙር። ሰውየው ሲሳካለት ክበር ጌትዬ፣ ሳይሳካለት ለምን ጌትዬ የሚል ሰው አይደለም። ሰውየው በከፍታም ይሁን በዝቅታ
ከሚታየው ሁኔታ ባሻገር የማይታየውን እግዚአብሔር ያለ ማቋረጥ የሚያመሰግን ሰው ነው። እንደዚህ አለ፣ እግዚአብሔርን ሁል ጊዜ ባርከዋለሁ። መቼ መቼ በሉት፣ መቼ መቼ? እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ እናድርግ። እንዴ ዳዊት የምስጋና ፕሮግራም አረከው እኮ እንደ አረፋ እየደፈቀ ጭራሽ ይጋብዛል። እግዚአብሔርን በአንድነት ከፍ እናድርገው። መቼ መቼ? ሁል ጊዜ። ስደት ላይ ነኝ፣ ረሃብ ላይ ነኝ፣ ጥጋብ ላይ ነኝ፣ ከፍታ ላይ ነኝ፣ ሹመት ላይ ነኝ፣ ሽረት ላይ ነኝ፣ ያለ ማቋረጥ እግዚአብሔርን አመልከዋለሁ። የሚታየው ሁኔታ የማይታየውን እግዚአብሔር እንዳላመሰግን አያደርገኝም። እኔ ልባርካችሁ በኢየሱስ ስም። ሁኔታዎች እግዚአብሔርን እንዳያስረሷችሁ። በጦርነት መካከል መዘመር ይሁንላችሁ። በዝቅታ መካከል መዘመር ይሁንላችሁ። እንዴ በድል መሃልማ ማንም ይዘምራል። ጌታ በድል መሃል ኤቲስቱ ራሱ ይዘምራል። አምላክ የሌለው በከፍታም በዝቅታም የሚታዩ በጣም ብዙ ሁኔታዎች እያሉ የማይታየውን እግዚአብሔር ማየት ይሁንላችሁ። ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ሙሴ እምቢ ብሏልም እምቢ ተብሏልም። ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። በእድሜው መጨረሻ ላይ እግዚአብሔር ቃል ኪዳን ገብቶለት ወደዛች ማርና ወተት ወደምታፈልቀው ምድር አስገባሃለሁ ብሎት እግዚአብሔር መልሶ ነው አለ። በዚህ በኩል እግዚአብሔር እምቢ አለው። ምን ብሎ? ወደዛች ምድር አትገባም አለው። እንዴ እግዚአብሔር ሆይ እኔ ስንት ነገር እምቢ ብዬ የፈርዖን የልጅ ልጅ እንዳልባል በእምነት እምቢ ብዬ ከማሳደድ ይልቅ መሰደድን፣ ከጥጋብ ይልቅ በምድረ በዳ መራብን፣ በንጉሥ ቤት ሆኜ ከመግዛት ይልቅ በእስራኤላውያን መሰደብ መንጓጠጥ ውስጥ ገብቼ እንዴት አትገባም ትለኛለህ ብሎ እግዚአብሔር ላይ አላጉረመረመም። ዘዳግም 34 እንደዚህ አለ። ሙሴ እምቢ ባለውና እምቢ በተባለው መካከል ቆሞ እንደዚህ አለ፣ ይሹሩን ሆይ በሰማያት ላይ ለረዴት በደመናት ላይ በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም። ለምን ስትለው ቀጥሎ እንደዚህ አለ፣ መኖሪያ የዘላለም አምላክ ነው። መኖሪያ የሚታየው ምድር አይደለም፣ መኖሪያ የዘላለም አምላክ ነው። ወይ ሙሴ ከነዓንን ባይወርስ አለ እንደ እግዚአብሔር ያለ የለም። ስሙኝ፣ ሙሴ እምቢ ብሎ እዚህ ጋር እምቢ ስለ እግዚአብሔር እምቢ ብሎ እግዚአብሔር እሱን ከመካስ ይልቅ ኖ ብሎት በመካከል ምንድነው የምትሉት? በህይወታችሁ እንደዚህ አይነት ነገር ያጋጥማችኋል። እቅጭቅጩን ነው የምነግራችሁ። ቤተሰቦቻችሁን ጥላችሁ ስለ ወንጌል ብላችሁ በጣም በብዙ በረሃብ በስደት ውስጥ ሆናችሁ እግዚአብሔር ይሸልመኛል ብላችሁ ስታስቡ አንዳንድ ነገሮች ይከለክላችኋል። የማይታየውን ማየታችሁ የሚረጋገጠው እምቢ ባላችሁትና እምቢ በተባላችሁት መካከል ቆማችሁ ለእግዚአብሔር የምትመልሱት መልስ የማይታየውን ማየታችሁ ያረጋግጣል። ያን ጊዜ ምን ትላላችሁ? ባህር ሲከፈል መዘመርማ ሙሴን የከሰሰችው ማርያምም ትዘምራለች። ይከፈልልኛል ብለ ሄደ የቆምክበት ባህርና ሳይከፈል በቀረው መካከል ያኔ ስትቆም ለእግዚአብሔር የምትመልሰው መልስ ምንድነው? ያገሬ ልጆች የሙሴ ልድገምላችሁ። ሙሴ እምቢ ባለው የፈርዖን የልጅ ልጅ መባልና አትገባም በተባለው በከነዓን መካከል ቆሞ እንደዚህ አለ፣ ይሽሩን ሆይ አለ። ይሽሩን ሆይ ማለት የእስራኤል ሌላ ስሙ ነው። እስራኤል ሆይ ያውጅላቸዋል እንደዚህ ብሎ ትናንት የነገርኳችሁ በምድረ በዳ ሐሳቤን አልቀየርኩም። እስራኤል ሆይ በሰማያት ላይ ለረዴት በደመናት ላይ በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም።
እኛ የምናያት ከነዓን አይደለችም መኖሪያችን የማይታየው እግዚአብሔር ነው። አብርሃም ቤት ይስሐቅ ሲመጣ መቼ ተተካ ያንተ ቦታ? እጅ አይበልጥም ከፊት ፈገግታ። ሙሴ ከነዓንን ባይወርስም አለ እንደ እግዚአብሔር ያለ የለም። ካረካ አንተ ደስ ካሰኘ ሰዋለኝ ያልከ ታሪክ የሚሆን አንድ ሌሊት አይደል አንድ ቀን አይዋል። ደግሞ አንድ ሰው አለ ኖህ የሚባል ምድሪቱ ባመፀችበት ሁሉ ባመፀበት መካከል እግዚአብሔር ከሰማይ ሲመለከተው ታዛዥ ሆኖ የተመለከተው አንድ ሰው አለ። ኖህ ይባላል። ኖህ ዕብራውያን 11:7 እና ዘፍጥረት 6 አንብቡ። ዕብራውያን 11:7 እና ዘፍጥረት 6 ኖህ በሚታየው ዓለም ላይ የማይታየውን እግዚአብሔር በመታዘዝ የጽድቅ ወራሽ የሆነ ሰው ነው። ኖህ በሚታየው ዓለም የማይታየውን እግዚአብሔር የታዘዘ በዚህ ምክንያት የጽድቅ ወራሽ የሆነ ሰው ነው። ምድሪቷ ባመፀችበት ምድሪቷ አልታዘዝም ባለችበት እግዚአብሔር በሕይወት ዘመን ተደርጎም አዞም የማያውቀውን ትእዛዝ አዘዘው። ቆይ አንድ ጥያቄ ልጠይቃችሁና የመለሰልኝ ሰው መጽሐፌን እሸልመዋል። ቹፓሪፓን የሚያቅሰዋል? ቹፓሪፓ እሺ፣ ቹፓሪፓ የሚባል ሰው አለ እዚህ ውስጥ? እኔም አላውቀውም። መርከብ ለኖህ እንደ ቹፓሪፓ ነው። አሁን እናንተ ምንድነው ምን ለማለት ፈልጎ ነው እንዳላችሁት፣ መርከብ ለኖህ እንደ ቹፓሪፓ አያውቀውም። በዘመኑ ሰምቶት አያውቅም። አሁን የነገርኳችሁ ቃል ሰምታችሁት እንደማታውቁ ኖህ አያውቀውም። የማያውቀውን ነገር ለመስራት አላቅማማ። በኢየሱስም እንደዚህ አይነት ነገር በዘራችንም የለም። እንደዚህ አይነት ነገር በቤተሰባችን ተሰርቶ አያውቅም። አላለም። እግዚአብሔር አንተ ብለሃል፣ እሺ ይታዘዛል። በጣም ብዙ ሰው እስኪ ጌታን ተቀበል በለው፣ እኛ በዘራችን ጴንጤ የለም ይላል። ኧረ እባክህ ምንድነው ያለው? ዘፋኝ ሳለ ቸርች ሂድ በለው እስኪ፣ ኧረ እኛ በዘራችን እንደዚህ ነገር አናውቅም ሚባል የለም። አዲስ ነገር ነው ለኛ ይልሃል። እግዚአብሔር አንተ ብለሃል፣ ምንም አላቅማማ፣ ምንም ይሁን በዘመኔ ሰምቼ የማላቀውም ትእዛዝ ይሁን አንተ ብለሃል፣ እታዘዛለሁ። የማይታዘዝ ሰው ባለበት ምድሪቱ በማትታዘዝበት ምድሪቱ በረከሰችበት መሃል አንተ ወደኔ ከመጣ ቃሌን ካመጣ እታዘዛለሁ፣ አሜን እልሃለሁ። ኖህ መርከቢቷን ሰራ። ታውቃላችሁ፣ ቤተሰቦቹን አዳነ። እንግዲህ ቅሪቶች ነን እኛ። እግዚአብሔር በቁጣውና በሚቀጥለው ትውልድ መካከል ብሪጅ አድርጎ የተጠቀመበት ሰው ነው ኖህ። እግዚአብሔር እንዲታዘዘው ወደፊት የሚመጣውን ጎርፍ ብሎ በራእይ እያሳየው አይደለም። ወደፊት ማመጣው ጥፋት ይሄ ነው ብሎ ማስተር ፕላኑን እያሳየው አይደለም። ነገሩ ባይገባኝም እግዚአብሔር ካለ እታዘዛለሁ። ይሄ ነገር አስብላችኋለሁ በኢየሱስ። ነገሩ ባይገባኝም በደንብ በሉት፣ ለእግዚአብሔር ነው ቃል ምንገባው። ነገሩ ባይገባኝም እግዚአብሔር ካለ ግን እታዘዘዋለሁ። አይሻልም? ጌታን ወጣቶችዬ ይሻለናል። ሰፈር ውስጥ ለሱስ ታዘናል እኮ አይገርም? ሱስ እየነዳን እስር ቤት ለእስር ቤት ሲያንከራትተን ታረመው ይወጣሉ ሲባል ጭራሽ ተመርቀን እንዴ! ስለኔ ሰምታችሁን? ከዚህ በፊት
እኔ እኮ ባደገኛው ወንብድና ሸዋሮቢት ታስሬ ሰው ሲወጣ ታረመ ነው አይደል የሚባለው? እኔ እኮ ስወጣ የታራሚ ልብስ ዘርፌ የወጣው ሰው በዲግሪ ገባው በማስተርስ ወጣው። እና አሁን አንተ ታዘዝ ብትለኝ ምን ሆነ ነው እንዴ? ብኮራ ራሱ አትታዘቡኝ? ግዴታችን ታዲያ መርከብ ከኛ ጋር ምን አያያዘው? እግዚአብሔር ራሱ በሰው እጅ ያልተሰራች አንድ መርከብ አዘጋጅቶልናል። ስሙ፣ ኖህ የሰራት መርከብ በዘመኑ ከነበረው ከጥፋት ውሃ ቤተሰቦቹን እንዳዳነ ልክ እንደዛ አሁን እኔና እናንተ መትረን ቆርጠን ቆራርጠን ጨምረን ቀናንሰን የምንሰራው መርከብ የለንም። እግዚአብሔር ለዓለም ያዘጋጀው አንድ መርከብ አለ። ከድንግል ማርያም ሰው ሆኖ የተወለደ የናዝሬቱ ኢየሱስ፣ እሱ ከዘላለም ሞት ማምለጫ መርከባችን ነው። እሱ ከዘላለም ጥፋት ማምለጫ መርከባችን ነው። ግባ ስትባል እሺ ሳታቅማማ እግዚአብሔር አንተ ብለኸኛል እገባለሁ። ወደዚች መርከብ ግባ ካልከኝ በዘሬ የለም አልልም፣ እገባለሁ። ጓደኛ ይታዘበኛል አልልም፣ ሙድ ይዝብኛል አልልም። በጌታ ነህ ብለው ጴንጤ ነህ ብለው ሙድ ከያዙብህ የፈለጉትን ያዙ። የያዝኩት የዘላለም ሕይወት የማገኝበት ብቸኛው መንገድ ነው። ትናንትና ዞር ብለው ያላዩ ሰዎች ዛሬ ላይ ይቀልዱብሃል፣ ያሾፉብሃል። ልክ እንደዛ ዮሐንስ 9 ላይ እንዳለው ሰውዬ ትናንትና አይነ ስውር ነው። ስለ እግዚአብሔር ሲላቸው በጣም ቸርነት ካሳዩት 10 ሳንቲም ነው የሚሰጡት። ትናንትና ስለ እግዚአብሔር ሲላቸው ምናልባት ቸርነት ካሳዩት አስፋልት ነው የሚያሻግሩት። ዛሬ ግን የናዝሬቱ ጌታ ኢየሱስ የዓለም ብርሃን የሆነው እሱ መጥቶ ብርሃንን ሲሰጠው ከማመስገን ይልቅ ከቤተ መንግስት እስከ ቤተ ክህነት ተነቃነቀ። ትናንትና ስትጠጣ፣ ስትጨፍር፣ ስታጨስ በጣም በጎነት ካደረጉ ሰክረ ደግፈው ወደ ቤትም ያደርሱ ሰዎች ዛሬ መጠጥ አቁመ ሁሉ ነገር አቁመ ከዚህ ጋር ሱስ ይዞ ቤተ ክርስቲያን ስትመላለስ ይነሱብሃል። ያኔ መስሚያ ጥጥ ነው ማድረግ ያለብህ። በቃ እኔ ከሚታየው ዓለም ይልቅ በሚታየው ዓለም ከሚገኝ ደስታ ይልቅ የማይታየውን እግዚአብሔር አግኝቻለሁ፣ ረክቻለሁ። በሚታየው መጠጥ አይደለም ደስታዬ፣ በማይታየው እግዚአብሔር ነው። በሚታየው ጫት አይደለም ደስታዬ፣ በማይታየው እግዚአብሔር ነው። አንድ ጊዜ አንድ ንጉስ ወታደሮችን ማረከ ይባላል። አባባል መጽሐፍ ቅዱስ ውስጥ እንዳትፈልጉ፣ ከመጽሐፍ ቅዱስ ውስጥ አሳያቸዋለሁ ሌላ። እና ወታደሮቹን ማረከና አንድ ኤክስፔሪመንት ሰራበት። ከዚህ በፊት በጣም ብዙ ሰዎችን እየማረከ ይሄን ኤክስፔሪመንት ጥሏቸዋል። እና ይህንን እድል ልስጥ በህይወት ትኖራለህ አለው። እና በጣም ብዙ ህዝብ በተሰበሰበበት መካከል ውሃ ሞልቶ ሰጠውና ይሄ ውሃ ሳይፈስ በህዝቡ መካከል እዛ ሄደ ከመጣ በህይወት ትኖራለህ አለው። እና ይሄም ወታደር ሄደ ውሃውን ይዞ ምንም ሳይደፋ ይዞት ተመለሰ። አልተደፋም። ንጉሱ ተደነቀ። እንዴ በጣም ብዙዎች ይህንን እድል ሰጥቻቸው አልተጠቀሙበትም፣ አንተ እንዴት ሆነህ ነው ይህንን ነገር ልታደርግ የቻልከው አለው። ንጉሥ ሆይ 1000 ዓመት ይንገሱ። ልክ ነው። በዚህ በኩል ሲሰድቡኝ፣ ሲያደንቁኝ፣ ሲያንጓጥጡኝ ነበረ። እነሱን አላየሁም። ህይወቴ ያለው ደጋፊዎቼም ተቀናቃኞቼም ሰዳቢዎቼም ጋር ሳይሆን ህይወቴ ያለው ውሃው ላይ ነውና አይኔን ከውሃው ላይ አላነሳሁም አለ። በጣም አሁን በጌታ ሆነን ክርስቲያን ሆነን ስንመላለስ ክርስትና ልክ እንደ እግር ኳስ ሜዳ ነው። አንዱ ሲፈልግ ተነስቶ ይደግፋል፣ ከፈለገም ከደበርከው ተነስቶ ያንጓጥጣል። የነጻነት ሜዳ ነው። በጣም ብዙ ተሳዳቢ፣ ብዙ መራቂ፣ በጣም ብዙ አቃፊ፣ በጣም ብዙ ነካሽ፣ በጣም ብዙ ተሳዳቢ፣ ብዙ ረጋሚ ባለበት ሁኔታ ለረጋሚዎቻችንም ግብረ መልስ ለአቃፊዎቻችንም ጥሩ መልስ እየሰጠን አይደለም እንቀጥለው። አይኖቻችን ህይወታችን ከተመሰረተበት ከኢየሱስ ላይ ሳንነቅል ህይወታችን ላይ ሳንነቅል ወደፊት መሮጥ ይሆንልናል። ጳውሎስ እንደዚህ አለ ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 18 ስለዚህ አይናችን የሚያተኩረው
በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው። እደግመዋለሁ። ስለዚህ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ነገር ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው። ክብር ለአዳኛችን ይሁን። ወንጌል ይለውጣል።